አለፈልን አለፈልን። ይህን ቡድን ስንደግፍ ማለት ስንትና ስንት ዓመት ስንት ደጋፊ አለቀሰ። ስንት ደጋፊ ማለት ነው። እኔ የመደገፍ የመጀመርኩበት ዓመት ላይ ልቤ ተሰበረ። ቻምፒየንስ ሊግ ፋይናል ደርሰን ልቤ ተሰበረ፣ አለቀስኩኝ። ከዛ በኋላ ግን በፍጹም እጅ አልሰጥም ብዬ ልቤ እያረረ እየተቃጠልኩ መጥቼ ስስቅ ሌላውን ሳጽናና፣ አሁን ግን አልቻልኩም። በካሜራ ፊት በፍጹም አለቅሳለሁ አስቤ አላቅም። ግን የዚህ ክለብ ፍቅር በጣም አስለቀሰ፣ ብዙ ሰው አስለቀሰ። እኔ ሲሳካልን ነው ማለቅሰው፣ ሲሳካልን ቀጥታ መስቀል አደባባይ ነው የምሄደው። መስቀል አደባባይ እንገናኝ። መድፈኛው ይገባሃል፣ ለፍተሃል፣ ይገባሃል። እንኳን ደስ አለ። አስሬ ከመፍሳት በስነ ስርዓት ማማራት አለ። ገላግለኛ ወያለው እንደዚህ ብለ ገላግለኛ በለው ይሞታል እንዴ? ስጋ አለቀ እኮ ሰላም ነው። እንደው አንድ ሳምንት አረፍኩ። እንደው ወያላ በላ የኢትዮጵያ ህዝብ እኮ ወያላ እኮ በላ። ምን ጠበቃለህ? ሙት ተሰደን ጨርሰናል። እንግዲህ ስለነበረን ጊዜ ቆይታ አመሰግናለሁ። ስለቋጠረው አመሰግናለሁ። እንኳን ደስ አለ ወያኔ። ሁለት ዓመት ታግዘን ይህን ሁሉ ጻፍ አዘግተን ስንት ተብለን ስንት ተሰድበን በናቁ ፊት አስከበረን፣ ዝቅ ባረጉ ፊት አስከበረን። ይገባናል። ተገብቶን ነው የበላ ነው። አሰራል ነው መጨፈር ነበር የፈለኩት። አልቻልኩም። ማርያም ምን አልቻልኩም። እንኳን ደስ አላችሁ። 22 ዓመት እንኳን ደስ አላችሁ መድፈኞቹ። ቢያንስባችሁ እንጂ ፈጽሞ አይበዛባችሁም። ላይኩን ደብድቡት ጋይስ። ስሜታችሁን አጋቢኝ ኮሜንት ሴክሽን ላይ ምን ተሰማችሁ? ከ22 ዓመታት በኋላ መድፈኞቹ አርሰናሎች የእንግሊዝ ፕሪሚየር ሊግ ሻምፒዮን ሆናችኋል። እንኳን ደስ አላችሁ፣ እንኳን ደስ አላችሁ። እጅግ አስደናቂ ሲዝን ሚኬል አርቴታና ሰራዊቱ ክብሩን አምጥተዋል መልሰው ወደ ኤምሬትስ። ከ22 ዓመታት በኋላ የእንግሊዝ ፕሪሚየር ሊግ ዋንጫ አርሰናል ቤት ከትሟል። ምን ተሰማችሁ? ስሜታችሁን ኮሜንት ሴክሽን ላይ አጋሩኝ። አድርጎታል። ሚኬል አርቴታ 2004 ላይ ለመጨረሻ ጊዜ የእንግሊዝ ፕሪሚየር ሊግ ዋንጫ ክብርን ያገኘውን መድፈኛውን አርሰናል ይዞ በአስደናቂ ሁኔታ ከ22 ዓመታት ቆይታና ጥበቃ በኋላ አሰልጣኝ ሚኬል አርቴታ አማርቲያን አርሰናልን መድፈኛውን የእንግሊዝ ፕሪሚየር ሊግ ሻምፒዮን አድርጎታል። እንኳን ደስ አላችሁ። ለዚህ ሰው ያላችሁን ክብር፣ ፍቅር፣ አድናቆታችሁን ኮሜንት ሴክሽን ላይ ግለጹለት። ሐውልት አይገባውም ወይ ሚኬል አርቴታ ጋይስ? ሐውልት አይገባውም ወይ?